የት ነው ሃይማኖታችንን ስንቀይር ያዩት? አንቱ ባለጌ የት ነው? ምን አይነት ባለጌ ነው ትርሶ? የእንትና የሚለው ነው እንዴ? ሃይማኖት እየቀየሩ አየነ በ3 ቀን በ4 ቀን አይምሯቸው ለቀው ሞተሩት ይልቀቅና እንደው እርሱ ምን አይነት ሰው ነው? የትኛው እንደው የታዩን እንደው እኛ እንደዛ ስንሆን የትኛው የአረብ ሀገር ሴት ናት አይምሯ ይለቀቀው? የምንለቀው እኮ እንደርሱ አይነት ባለጌ ቤተሰብ ብራችንን እላባችንን ሲበላብን ነው። አንቱ ባለጌ እንደርሱ አይነት ባለጌ አባት እናት ሲኖር የልጆቻቸውን ድካማቸው ሙሽልጥ አርገው ደማቸውን መቅኔያቸውን ምጥጥ አርገው የሚበሉ ከሃዲ አባቶች ሲኖሩ አዎ እንደዚህ ልጆቹ እንደዚህ ጭንቅላታቸው ይነካል። አንቱ ባለጌ የእንጨት ሽበት ሄዱ እናንተ የምታሽሞነሙናችሁ አስመሳዮች ሄዳችሁ አሽሞንሙኑ። እኔ አላሽሞነሙንም። በነገራችን ላይ አባት ናቸው። በአባትነታቸው ቦታ ተከብሮ መቀመጥ እንጂ አፍ እንዳመጣው ደግሞ ሲቀጥል አይዘለፍም። የታዩን አይምሯችን ሲለቅ ጮኸትና አይምሯቸው ለቀው ነው የሚመጡት ሃይማኖታቸውን እየቀየሩ። የት አይምሯችን ሲለቃዩ መልቀቂያው ይልቀቅና አንቱ ባለጌ አሳዳጊ የበደሉት እርሶም ብሎ ደግሞ አባት እንደርሱ አይነት አባቶች ናቸው የበግ ለምድ ለብሰው ቤተክርስቲያንን እንትን እያሉ ያሉት። አሁን ባለጌ እንደ ማርያምን ልጃቸውን ይስደቡ አያገባኝም። እኔ አስተያየት ሰጥቼ አላውቅም። በተለይ ኢትዮጵያ ውስጥ የተጋቡ አሁን የሆነ ጊዜ ላይ ባሏን በጣም የምድር ሲኦል መክፈቻ የሲኦል መክፈቻ ቁልፍ አድርጋ የመጣች ነበረች። በሷ ላይ አስተያየት አልሰጠውም። ለምን ባልና ሚስት መሃል አያገባኝም። ያቺ ኩላሊት ሰጠች ተብሎ ይሄ ሚዲያ ፒስ የኔ እናት አመሰግናለሁ የኔ ውድ እህቴ እንደዛ እንትን አለች። አያገባኝም። የሚመለከተኝ ነገር የለም። ለምን መልሶ ተጋብቶ ቬሎ እየለበሱ ሲመጡ እርሶና ልጆቹት ላይ ማንቱ ባለጌ ማንም የገባ የመዳም ቅመም የለም። እንደው ቢታረቁ ኮመንቱ እንዳለ እንደው አባትና ልጅ ናቸው ቢታረቁ ሲሉ እርሶ ጭራሽ ወጥተው እንደው አረብ ሀገር በ3 ቀናቸው አይምሯቸው የሚለቅ በእንደርሱ አይነት ቤተሰብ ነው አይምሯቸው እየለቀቀ ያለው ልጆቹ እንዴ ምን ማለት ነው? አንቱ ባለጌ እንደው እርሶ በዚህ እድሜው ተስ አምሮቦት ነው እርሶ እንደ አምሮቦት ነው ሚዲያ ላይ ወጥተው ስለቆመ ሰው ምድርና ሰማይን የፈጠረ አምላክን የሚከተሉ አባት እርሶ ምድርም የምድር ሀብት ኃላፊ ነው የሰማዩን መያዝ ሲገባውት ምድር ላይ ስላለው ስለለፋችበት ቤት የሚከራከሩ አባት ጭራሽ ወጥተው አረብ ሀገር ያሉ እምነታቸውን የሚቀይሩ ናቸው። እሳቸው ለኛ አይምሮ ያልተጠነቀቁ ነው ለሽማሌሽ ነው ለሳቸው አይምሮ የምጠነቀቀው። እኛ ደግሞ አረብ ሀገር ያለን ሰዎች በጣም እናንሰላስብ ሁሉም ነገር ዕውቀቱ ያለንን እርሶ ነው ታይምሮት ለቁት ከልጆት ጋር ሚዲያ ላይ ወጥተው እየተካሰሱ ያሉት። የትኛውም የአረብ ሀገር ሴት አባቷን እናቷን የምትጦር ናት። አንቱ ባለጌ አሳዳጊ የበደሉት ድጋሚችን ቃላት እንዳይደግሙ ከቻሉ ይቅርታ ጠይቁ። አረብ ሀገር ማንም ሃይማኖቱን የሚክድ የለም። በሙስሊሙም ሄዶ በክርስቲያኑ እንትን ብለን የምንኖር ነን። አንቱ ባለጌ እድሜዎት ይጣር ሄላ ለምን እንካሶል እንሂድባቸው ወይ በለው አትሄዱባቸው እያለ ነው እኮ ነው። ሽማግሌው ተዋቸው።